ባለ ደብዳቤው አቡሻ እንዴ ምንም አልሆንክም? ደህና ነህ? ምንድነው የተፈጠረው? አረ ምንም አልተፈጠረም። በቃ እንሂድ። ሸጋልጅ ባሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ ሀሳብ ገባው ልቤን እረፍት የለው ፋታ። ወይኔ ሰዓት ደረሰ። ስታይ አንበሳው ሆፕ የመልኩ ኑሮ እኔ ምለው ቀጣይ ሳምንት እኮ እንደቀል ትምህርት ሊጀምር ነው። አዎ ደግሞ ሊያዝጉን ነው። ወይ ግን ረዱ ትምህርት ሊጀምር እንደሆነ ታውቃላችሁ? ምን? እንደዛማ ከሆነ ምርጥ አጋጣሚ ነው። ጭራሽ ነው የማይደብረን። እንዴት? ቡራ እሷን ሲል እኛ ደግሞ ጓደኞቿን ህይወት በክላስ አማረ ማለት አይደል? እውነትም ምላጭ ደማሞ ደጀሻለሁ ፍቅሬ ተጨንቄያለሁ አካል ፍቅርሽ አለብኝ ኩብል ተያትቅሬብኝ ድማ ፍቅርሽ አለብኝ ኩብል ተያትቅሬብኝ። ወዴት ነው? እዚሁ ነው። ደብዳቤ የሚቀመጥልሽ ቦታ ልትሄጂ ነው አይደል? እህቴ ይሄ ባለ ደብዳቤ የሚባል ልጅ ምንም ሊገኝ አይችልም። በቃ ተይው። አረ ወንድሜ እንደሱም አይሆንም። ለምንድን ነው የማይሆነው? እኔ ወንድምሽ እሱን እያልሽ ስትጎጂ ቆሜ እንዳይነው ፈልጊው። ይገባኛል እኮ ወንድሜ ለኔ አስበም ሆኖ ግን ትንሽ ታገሰኝ። ሁሉንም ነገር ጊዜ ይፈታዋል። ይኸውልሽ ሁሉንም ነገር ጊዜ አይፈታውም። አንዳንዴም ጊዜ ይቃጠላል። ያንን ጊዜ እንደምንም ችዬ ነክሼው ጥርሴን ባላሳልፍ ምን ይውጠኝ ነበር። ይኸውልህ እንኳን ነክረ ዘብዝፈው የማይረጥብ ስንት ሰው አለ። ስለዚህ ለማይገባው ሰው ራስን አታድክም። እንደኔ ሐዘን ለምን መጣሽ? ምን ቀረው ትዝታሽ? ልቤ እንዳይወስን እንዳልጨክን እንዳንቺ እንዳልፈልግ እኔም ቢቴን ዛሬም አትነግራትም? አቡሻ ለራሴ በጣም ጭንቀት ውስጥ ነኝ። ሌላ ጭንቀት አጨምርብኝ። ሸጋልጅ ባሳቤ ወይኔ መጣች። ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ። አቡሻና ማን እንዴት ናችሁ? አለን። አቡሻ ዛሬ ደብዳቤ የለኝም እንዴ? እኔ አቡሻ አራለሽ? በቃ ልሂድ ቻው። አንተ ፈዛዛ ሂድ እንጂ ቢያንስ ማንነትን ባትናገር ይሄን አጋጣሚ ተጠቀም። መውደዴ ነግሬያት ዛሬ ቢውጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ እና ምን አዲስ? ሁሉም ነገር ያው ነው ባክ። ምንም አዲስ ነገር የለም። ለምን አዲስ ነገር አንፈጥርም? ምን? ባለፈው የሆነ ቦታ እንሂድ አላልሽኝም? አዎ በቃ ነገ ቆንጆ ቦታ ይዤሽ እሄዳለሁ። የምር በጣም ደስ ይለኛል። በቃ የባለፈው ቦታ በተለመደው ሰዓት እንገናኝ። እሺ። ደግሞ ማርፈድ አይቻልም። እሺ።
ሸጋ ልጅ በሐሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ ሐሳብ ገባው ልቤን የኑረዬ መልኩ ኑሮ ቢቃየር እሺ ቆንጂት በጣም እንደዚህ አይነት ቀልድ አይመቸኝም። ይሄን ወረቀት ከፈለግሽ እዚህ ጋር ሳሚኝ። ብሞት ይሻለኛል። አረ ነው በእናትህ አትጃጃል አምጣው። ራሴን ሆኜ መኖር ታውቃለህ ልምዴ ነበር ታዘብኩት ይሄን ምድር አፋጩን ጊዜ ሲመር ሸርተታለ ጎኔ ምከብለው ጎዳይ መምሰል እንዳልተጎዳው ሸፋፈንኩ ቀን የሰበውለታ ቅል ድንጋይን ሰብሮ ወትሮስ እንደ ጀግና ያውቃል ወይ ፎክሮ አገኘሽኝ እንጂ ድንገት አበባና ፍቅር አንድ ናቸው። ከተንከባከብካቸውና ጊዜ ከሰጣቸው ጧትና ማታ አብበው ታያቸዋለህ። ካልተንከባከብካቸውና ጊዜ ከነፈካቸው አንድ ቀን መጠውለጋቸው አይቀርም። ናሰለችም እስክትመጪ መጠበቁን መዘግየትሽ አባሰብኝ መናፈቁን የኔ ማረፊያ ነይልኝ ያንቺ ምርኮኛ ኮነኝ የኔ ማረፊያ ነይልኝ ያንቺ ምርኮኛ ኮነኝ አሆዬ ወለላ ሆዬ ብድር መሆኑ ነው በጠዋት የመጣሽው? አይ እንደሱ ሳይሆን የምትወስደኝን ቦታ ለማየት ስለጓጓው ነው። ስለዚህ መሄድ እንችላለን። አዎ እንሂድ። አራዳ ትውልድ እድገት ያራዳ በፍቅር ሰው ማልጎዳ ትንሽ ትልቅ አክባሪ ለፍቅር መለኪያ ቢኖረው ደረጃ አንቺን የምትበልጥ መገኘቷን እንጃ ርቀሽ ርቄሽ እና እንዴት ነው ወደድሽው? በጣም የሆነች ቦታ ደቅ ብለን የሆነ ጌም እንጫወታ። እሺ ነይን ድረስ ካድማስ ወዲያ አይልባችን ይብራንና ነይን ንጥፋ እንሻገር አላማረም የኛ ነገር እና እኔ ደስቶ ሆንኩኝ። እኔ ፊንገር አንተ ባለጋቱ ዝም ብለጣል። ደስቶ ፊንገር ካው ካውተር ኦሊ ደስቶ ፊንገር የስ አዎ አዝለኝ ኩሻፕ ትሰራለህ እንዴ? እንደዚህ ከባድ ቅጣትም አይቻልም እንዴ? አንተ ወንድ ልጅ አይደለክ እንዴ? ኧረ ችግር የለውም ነይ እንዳያሳስብ ነይ። አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤን ሽንፈት አልለውም በቃ ባንቺ መበለጤን እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማታ ፍቅር ብዬ እንጂ የምተናነሰው በብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰ የያዝኩት ወርቅ አልማዝ አልገባትም ፍጹም ነገሩ
ልቤ ሳጋ ሁሉ ማደሩ አኬቲምታ አይኔ እያየ ያይጣለው የተለየ ብወዳት መች ሳይገባት ኳስ ላይ እንዴት ነሽ? እኔ እንጃ ብዙ ጊዜ ትጮቻለህ። በቃ ዛሬ እንሞክራለን። ነይ ሸጋ ልጅ በሀሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ ሀሳብ ገባው ልቤን እረፍት የለው ፋታ ዛሬም ያገሳቴ ካለሽበት ቦታ በአካል ድረሽልኝ በትዝታሽ ፋንታ እንዴት አድርጌ የሆዴን ላሳይሽ ምን ቃል ተናግሬሽ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ አሁንም ባሆንም ደግሜ ደግሜ ልንገርሽ ራሴን አሳልፌ ሰጥቻለሁና ለፍቅርሽ እባክሽ በኔ እምነት ይኑር እዩት ሕልሜን እየገባ የኔ ንጋት ሰምሮን እየጠባ እዩዋት ውርሴን እየገባች ፈገግታዬን ደሞን እያጎላች ሽሩረዬ ንጥባባ አንቺን የመሰለ ሌላ ሰው ቢኖርም ላይኔ ሞላል እንጂ የነፍስ አይዘምርም ጠረንሽን ለምጄ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴ መሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴ መሽቶ ደበስበስ አርጊኝ ባለንጋጣትሽ አንቺ ስትወጂ ሞት ነው ቅጣትሽ ብታውቂበት ነው ነይ እንድረስ ከአድማስ ወዲያ አይልባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ በቃ ተመለስ እዚህ ድረስ ከሸኘኝ በቃ አይሻልም? አዎ ደግሞ ለሰጠኝ ጊዜ በጣም አመሰግናለሁ ደስ የሚል ጊዜ ነበር ወደድሽው? በጣም የሆነ ጊዜ እንደግማለን ብዬ አስባለሁ ቻው ቆይ ስልክሽን ቢይዘው ደስ ይለኛል እሺ 09 አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው መግቢያ መውጫሽን ሳየው ስተፊ ጨነቃለሁ አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው መግቢያ መውጫሽን ሳየው ስተፊ ጨነቃለሁ እና በቃ እንደዛ ነበር ላለው። አይ በጣም ደስ ይላል። አዎ ደግሞ ትምህርት ልጀምር እንደሆነ ሰምቻለሁ። እንደዛ ከሆነ አንተም ትምህርት ትጀምራለህ። አዎ አንተም ያቋረጥከውን ትምህርት መቀጠል አለብህ። ደግሞ እሷን ለማቅረብ ቆንጆ አጋጣሚ ነው። እሺ አዎ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው።
ደግሞ እነዚህ ነው ናቸው። ባለፈው የታገትን ጊዜ ያመለጥኳቸው ሰዎች ናቸው እና ምን ብናደርግ ይሻላል? እንሮጥ። ነይ 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 ወደ መድረኩ አሳያቸው ብቸኛውን ያጨፋፈር ስልትሽን ኮራለው በዓለም ዙሪያ ተወዶ ተደንቆ ገኖ ሳየው ተወዳጅ ነው። ስታይ የኑርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ምንድነው? በቃ ረዱ፣ እኔ ከዚህ በላይ አልቻልኩም። እኔ ማለት